بسم الله الحمد لله والصلاة والسلام على من لا نبي بعده إن شاء الله ባለፈው ካቆምንበት ደግሞ የቃዒዳ ትምህርታችንን የምንቀጥል ይሆናል። ፊደላቶቹን በደንብ አድርጋችሁ ለመረዳት ሞክሩ። መርሐባ ሽምደዳ ሳይሆን የፊደላቶችን ቅርጽ በደንብ ተረዷቸው እና ፊደላቶችን በስማቸው ነው የምንጠራው ሐረካ እስከሌላቸው ድረስ በትላንትናው ትምህርታችን እንደተነጋገርነው ማለት ነው። ቢስሚላሂ ራህማኒ ራሂም ካቆምንበት እንቀጥላለን ማለት ነው። ሶድ ባ ጦ ባ ዶድ አሊፍ። አሁን እያችሁ አሁን ይሄ ሷድ አንልም። ሶድ ወፈር አድርገን ትንሽ ዘመድ እናደርጋለን። ፊደሉ ስሙ እንደዛ ስለሆነ ማለት ነው። ሷድ ሳይሆን የሚባለው ስሙ የዚህ ፊደል ስም ሶድ ነው። ስለዚህ ሶድ ብለን እንጂ የምንለው ሷድ አንልም። ሶድ ባ ጦ ባ ዶድ አሊፍ ዳድ ሳይሆን የምንለው ዶ ፈር አድርገን ከዛ ሳብ አድርገን በዛ መልኩ ነው የሚነበበው ፊደሉ። ልክ አንድ ሰው ለምሳሌ ሙሐመድ የሚባል ከሆነ ሙሐመድ ነው እንጂ መባል አለበት፣ ሌላ በተዛነፈ መልኩ መጠራት የለበትም። ይህም ፊደል ስሙ ዳድ ሳይሆን ዶድ ነው። ስለዚህ ዶድ ብለን እናነበዋለን ማለት ነው። ስለዚህ ዶድ አሊፍ ዞ አሊፍ ዓይን። አሁን ይሄን ዓ አንልም። ለምን? ፈትሐ የለው። ስለዚህ ዓ አንልም። ዒ አንልም፣ ከስራ ስለሌለው። ዑ አንልም፣ ضማ ስለሌለው። ዕ አንልም፣ ስኩን ስለሌለው። በስሙ ነው የምንጠራው፣ በራሱ ስም። ዓይን ጎይን ሀምዛ። አሁን ይችኛዋ ዓይን አይደለችም። በቃ እግር ካሌላት እንዲህ ቆረጥ ካለች ይህችኛዋ ብቻዋ ነው ከመጣች በዚህ መልኩ ሀምዛ ናት እንጂ ዓይንም ጎይንም አይደለችም ማለት ነው። ባይሆን እዚህ ቦታ ላይ አሁን ስንመጣ ዓይንን እናገኛታለን፣ ልክ እንደ ሀምዛ ሆና ማለት ነው። ነገር ግን ሀምዛ ደግሞ ልክ ከሌሎች ፊደላቶች ጋር ስትመጣ ታስታውቃለች። ይኸው እዚህ ቦታ ላይ እንዳለችው፣ እዚህ ታች እንዳለችው፣ እዚህ ታች እንዳለችው። ስለዚህ ከዓይን ጋር መመሳሰል የላትም ማለት ነው። ለብቻው ስትመጣ ግን እንዲህ እግሯ ቆረጥ ብሎ ነው የሚቀመጠው። ዓይንና ጎይን ደግሞ በዚህ መልኩ ነው የሚቀመጡት፣ ሁለት እግራቸው ረዘም ብሎ ማለት ነው። ዓይንና ጎይን ከፊደላት ጋር ሲሆኑ ደግሞ በዚህ መልኩ ስለሚቀመጡ፣ ሀምዛ ደግሞ በዚህ መልኩ ስለምትቀመጥ ሊያሳስተን አይችልም ማለት ነው። ዓይን ዛ ጎይን ሮ ሶድ ዓይን ዶድ ጎይን ባ ዓይን ዳል ታ ጎይን ዛል ሀምዛ። አሁን እዚህ ቦታ ላይ ከስር ያለችዋን ሳይሆን አሊፍ ብለን ሳይሆን የምንለው ከላይ ያለችዋን ሀምዛዋን ነው የምናነባው። ስለዚህ ሀምዛ እዚህም ቦታ ዋውን አይደለም የምናነባው፣ ከላይ ያለውን ነው የምናነባው። ስለዚህ ይሄኛው ዋው ይሄኛው ያ አሁን እዚህ ቦታ ላይ ለሀምዛ መቀመጫ ከራሲ ሀምዛ ይባላሉ። የሀምዛ መቀመጫዎች ሆኖ መጥተው እንጂ የሚነበበው ሀምዛውን ከላይ ያለው ሀምዛውን የሚነበበው ብቻቸውን መጥተው ቢሆኑ ኖሮ እነዚህ የታቾቹ ይነበቡ ነበረ። ይሄም ይነበብ ነበር፣ ይሄም ይነበብ ነበር፣ ይሄም ይነበብ ነበር። አሁን ግን ከበላያቸው ሀምዛ ስላለባቸው ለሀምዛ እንደ መቀመጫነት ነው እንጂ ያገለገሉት እነሱ እዚህን ጊዜ አይነበቡም። የሚነበበው ሀምዛ ነው ማለት ነው። ይሄ ህግ ነው። ሀምዛ ሀምዛ አያችሁ፣ ሀምዛ ነው እንጂ ዋው አላልኩም፣ ያ አላልኩም፣ አሊፍ አላልኩም። ምክንያቱም ሀምዛው ነው የሚነበበው ከላይ ያለው፣ እነሱ መቀመጫ ናቸው ከስር ያሉት። ፋ መርሐባ ቆፍ ዋው ቆፍ ዋው ፋ ዋው። አሁን ይሄ ዋው አይባልም፣ ዋው ነው ፊደሉ ስሙ። በትክክል ሲጠራ የፊደሉ ስም ዋው ነው እንጂ ዋው አይደለምና፣ ስለዚህ ዋው ብለን ማለት አለብን። ፋ ቆፍ ላም ቆፍ ፋ ላም ያ ፋ ሚም ሚም። አያችሁ ሚም እንዲህም ትጻፋለች እንዲህም ትጻፋለች፣ ያው ነው ለማለት ነው። በሁለት አይነት አጻጻፍ ቢጻፍም ሐሚም። አያችሁ ሚም መጨረሻ ላይ ስትመጣ ደግሞ ቅርጿ ይህችኛዋ ሚም ራሷ እንዴት እንደሆነች፣ ስለዚህ በዚህ መልኩ ትጻፋለች። ልብ ማለት ይኖርብናል። ላም ሚም
ታሚም ታሚም ታ ኢንሻአላህ ለዛሬ እዚህ በቃናል። በቀጣይ አደርሶት ሳሌስን ሶስተኛውን ትምህርት ሶስተኛውን ክፍል እናያለን። ሁሉንም በደንብ አድርጋችሁ ስቴፕ ባይ ስቴፕ በደንብ ይዩት። መሀከል ሳይሆን ከመሀል መጀመር ሳይሆን የመጀመሪያውን ክፍል አይታችሁ ከዛ ቀጥሎ ያለውን ቢሆን ጥሩ ነው። ሼር ኮፒ ሊንክ እያደረጋችሁ ደግሞ የአጅሩ ተካፋይ መሆኑንም እንዳትረሱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።